ብዙዎች አንድን ውሸት አጥብቀው ሲይዙ ይታያል። እግዚአብሔር ይቅር ባይ ነውና ያሻኝን አደርጋለሁ። ኢየሱስ ግን ጌታ ጌታ ብለው የጮሁትን አስጠንቅቋል። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላስወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። እውነተኛ ዳግም መወለድ የተነበበ ጸሎት ሳይሆን ዳግም የተስተካከለ ልብ ነው። የተገለበጠ ሕይወት፣ አዙሪትን ሳይሆን ቅድስናን የምትራብ ነፍስ፣ እንዲሁም ተግባር የሌለው እምነት የሞተ ነው። ያዕቆብ 2:17 የእግዚአብሔር መንግሥት ለተሰበሩት ነው፣ ተስፋ ለሚሹት፣ ትዕቢታቸውን በደም ላሰመረው መንገድ ለቀየሩት። ይህ መንግሥት በክርስቶስ መሥዋዕት ታጥበው በደም ለተወለዱት እንጂ አልፎ አልፎ ደግ ለሆኑ ሰዎች አይደለም። ጠባቡን መንገድ እንከተል ወይስ ወደ ጥፋት የሚመራውን ሰፊ መንገድ? እግዚአብሔርን አትፈታተኑት። የክርስቶስ ምሕረት ማለቂያ የለውም፣ ትዕግስቱ ግን ገደብ አለው። ዛሬ ድምፁን ብትሰሙ ልባችሁን እልህኛ አታድርጉት። ዕብራውያን ምዕራፍ 3:15 በጊዜያት ፍጻሜ 2 ምርጫዎች ብቻ ይቀራሉ፤ ወደ እግዚአብሔር ዘላለማዊ መንግሥት መግባት ወይም ከምድር መንግሥታት ጋር መጥፋት። በምድራዊ አገልግሎቱ ዳግም ምጽአቱን ጠበቅ አድርጎ አስቀምጧል። ማቴዎስ ምዕራፍ 24 እና 25 እንዲሁም የሉቃስ 21 ሙሉ ምዕራፎች ይህን የሚያረጋግጡ ናቸው። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድም እሄዳለሁ። ብሄድም ግን ተመልሼ እመጣለሁ፣ ከእኔ ጋር ትሆኑ ዘንድ ወስዳችኋለሁ። ዮሐንስ 14:2 እና 3 የእግዚአብሔር ታማኝነት ቀደም ሲል በሰማችሁት ቃል ኪዳን ላይ መሠረት የሆነ ነው።